መርሃበን ያ ጀማ እኔ ስሚ ውዴ ሰላም ቤተሰብ እንዴት ናችሁ? ይህ አረበኛን በአማርኛ የምንማማርበት የዩቲዩብ ቻናሌ ነው። ለቤቱ አዲስ ናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ ስል በትህትና ጠይቃችኋለሁ። ለዛሬ ደግሞ ይዤላችሁ የመጣሁት ምንድነው የቤት ውስጥ ቁሳቁሶችን በአረበኛ ምን እንደሚባሉ ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻው እዩት። ወደ ትምህርታችን ቤት እንግዲህ ቤት ስንል የራሱ ምን አሉት ክፍሎች አሉት። ኩሽና አለው፣ ሽንት ቤት አለው፣ መኝታ ክፍሎች አሉት፣ ሳሎን አለው እና ደግሞ የራሱ የሆኑ እንግዳ ክፍሎች ይኖሩታል ማለት ነው። በዚህ ውስጥ ደግሞ የተለያዩ ቁሳቁሶች ይገኙበታል። ስለዚህ ለዛሬ ጥቂቶችን ይዤላችሁ መጥቻለሁ። ወደ ትምህርታችን ቤት ነው በአረብኛ ተመሳሳይ ነው። ቤት ነው። ባብ በር፣ ሽባቅ መስኮት፣ አርዲያ ወለል፣ ጂዳር ግድግዳ ማለት ነው። ሰግፍ የውስጠኛው ጣሪያ፣ የውጭኛው ጣሪያ ደግሞ ሳጥህ ወይም ሱጡህ ይባላል። በአማርኛ ጣሪያ ሲሆን በአረብኛ ግን የውስጠኛው ጣሪያ ሰግፍ ተብሎ ሲጠራ የውጭኛው ጣሪያ ደግሞ ሳጥህ ወይም ሱጡህ ይባላል ማለት ነው። መመር መተላለፊያ ኮሪደር መመር ተብሎ ይጠራል በአረብኛ። ሆሽ ግቢ፣ ሱር አጥር፣ ባብሻረ የግቢ በር ባብሻረ ይባላል። ደረጃ ማለት ነው። በለኮና በረንዳ። አሁን ወደ መጀመሪያው ክፍል እንሄዳለን። እሱ መኝታ ክፍል ማለት በአረብኛ ኦርፈት አኖም፣ ሰሪር አልጋ ማለት ነው። መርተባ ወይም ፍራሽ ማለት ነው። ልኻፍ ወይም በጣንያ ብርድ ልብስ። ሚስነዳ ወይም መኸዳ ትራስ ማለት ነው። ምራያ መስታወት። ዱላብ ወይም ኺዛን ቁምሳጥን። መሳቢያ ዱርጅ። ሙከይፍ የአየር ማቀዝቀዣ ማለት ነው። ቬንትሌተሩ ምርወሃ ወይም ሚርወሃ ትባላለች። ሰጃዳ ወይም ፈርሻ ምንጣፍ ማለት ነው። አሁን ደግሞ ወደ ሁለተኛው ክፍል ሳሎን እንሄዳለን። ሳሎን ማለት በአረበኛ አሳላ ወይም ሳላ ይባላል። አሳላ ወይም ሳላ። ሻህን ቻርጀር፣ ጀዋል ስልክ፣ ከነባ ሶፋ ማለት ነው። ጣዊላ ጠረጴዛ፣ ኩርሲ ወንበር ማለት ነው። ቴሌቪዚዮን ይመሳሰላል ቴሌቪዥን ማለት ነው። ናው ወደ ሶስተኛ ክፍል እንሄዳለን። እሱም ሽንት ቤት ማለት በአረብኛ ሐማም ማለት ሽንት ቤት ማለት ነው። ሽንት ቤት ውስጥ ያለው የውሃ ማሞቂያ ሳኻን ይባላል። ሳኻን። የልብስ ማጠቢያ ማሽን ወይም ላውንደሪ በአረብኛ ገሳላ ተብሎ ይጠራል። ማድረቂያው ነሻፋ ተብሎ ይጠራል። ሳቡን ሳሙና ማለት ነው። ቧንቧ በአረብኛ ሐነፊያ ወይም ሰንቡር ይባላል። ሐነፊያ ወይም ሰንቡር። በአረብኛ የተጠራቀመ የሚታጠብ ልብስ ገሲል ይባላል። ገሲል። የተጠራቀመው ልብስ የሚቀመጥበት ቅርጫት ደግሞ ሰላ ማለት ማንኛውም ቅርጫት በአረብኛ ሰላ ተብሎ ይጠራል። ስለ ሽንት ቤት የሚያኳኳችሁ አሁን ወደ መጨረሻ ክፍል ወደ ኩሽና ይዣችሁ ሄዳለሁ። ኩሽና ማለት በአረብኛ መጥባህ ማለት ኩሽና ማለት ነው። ተላጃ ወይም ሰላጃ ማለት ፍሪጅ ማለት ነው። ፉርን ኦቨን። መግላያ መጥበሻ
ገላያ የውሃ ማሞቂያ። ኸላጥ ማለት የሽንኩርት መፍጫ ሊሆን ይችላል። የጁስ መፍጫ በአረብኛ ኸላጥ ተብሎ ይጠራል። ኩብ ብርጭቆ፣ የሻይ ብርጭቆ ሲሆን ደግሞ ካሳ ተብሎ ይጠራል። ካሳ። የቡና ሲኒ ፍንጃል። ትሪ ሲኒያ ተብሎ ይጠራል። ትሪ። ሌላኛው መላጊያ ማንኪያ ማለት ነው። ሹካ ተመሳሳይ የሚያሳሰለ። ሚክነሳ መጥረጊያ ማለት ነው። ሚምሰሃ ወይም መሰሃ ማለት ሞሎያ ማለት ነው። ስለዚህ ቤተሰብ ለዛሬ ይዤላችሁ የመጣሁት ይህንን ይመስል ነበረ። እንደወደዳችሁት እንደተጠቀማችሁበት ተስፋ አደርጋለሁ። ምክንያቱም ቪዲዮ እንዳይረዝም ብዬ ነው ያላበዛሁት። ሌሎቹን የተቀሩትን ደግሞ በሌላ ቪዲዮ ይዤላችሁ እመጣለሁ። እስከዛው መልካም ቆይታ። إذا أعجبكم الفيديو لا تنسون اللايك والاشتراك. أشوفكم في الفيديو الجاي. أحبكم مرة. مع السلامة.